በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በውስጥም ያላችሁ ውልዶ ኢትዮጵያውያን ምእመናን ሁሉ በእግዚአብሔር ስም ሰላም እላችኋለሁ። የመምህር አካለ ወልድ ጉባኤ ቤት እንደሚታወቀው በውስጥም በውጭም ለምትኖሩ እህቶች፣ ወንድሞች፣ አባቶች፣ እናቶች በሃይማኖታችሁ ጸንታችሁ እንድትኖሩ ተደራሽነት እያደረገ መሆኑ ይታወቃልና ጉባኤ ቤቱ ቀርጾ አውጥቶ አውርዶ ያዘጋጀውን በሚዲያ ላይ የዋለውን ሁሉ እናንት በእህቶቻችሁ፣ በወንድሞቻችሁ፣ በተለያዩ በጓደኞቻችሁ ሁሉ እንድታስተላልፉት ጉባኤ ቤቱ ጥሪውን ያቀርባልና ስለዚህ ዜና የሚለውን አሁን ትውልዱ ያውቀዋል። ዜና ማለት ዜናው ተናገረ ከሚለው የወጣ ግስ ሲሆን የክርስቶስን መጸነሱን፣ መወለዱን፣ በዚህ ዓለም ማደጉን፣ በ30 ዓመት መጠመቁን፣ መሰቀሉን፣ መገረፉን፣ መሞቱን፣ መቀበሩን፣ መነሳቱን፣ ማረጉን፣ ሁለተኛ ደግሞ ይህን ዓለም ደብራና ጠቅሎ ማሳለፉን የምትናገር ወንጌል ማለት። ይህንን ደግሞ ጉባኤ ቤቱ ጥሩ በሆነ በተለያዩ መምህራን እያቀረበ መሆኑን እንድታውቁና እንድትረዱ እንድታስተላልፉት በስላሴ ስም ጉባኤ ቤቱ ይጠይቃልና አደራ ይላል። ስለዚህ ዜና ማለት ነገረ ሰማዕታትን ማንኛውንም እግዚአብሔር ያደረገውን ነገር የምናደርገው የምንናገረው ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለምና አሁንም ጉባኤ ቤቱ ተደራሽነት እንዲኖረው ያልደረሱት ያላወቁት እንዲያውቁት ያልተማሩ እንዲማሩ ሁላችሁም ህዝበ ክርስቲያን የሆናችሁ ሁላችሁም ሐዋርያውን ተሳትፎ እንድታደርጉ ጉባኤ ቤቱ ጥሪ ያደርጋልና ከ26 እስከ 30 ባሉት ዕለታት ጉባኤ ቤቱ የከፈተውን መረጃ ሚዲያ በተለያዩ ነገሮች እንድታደርሱት አደራ፣ ጥብቅ ሰማይ ሩቅ ብሎ ተናግሯልና አደራ እያልን እናስተላልፋለን። ስለዚህ ሁላችሁም አባቶች፣ ወንድሞች፣ እህቶች አሁንም ጉባኤ ቤቱ የሚኖረው በእናንተ ነው። ጉባኤ ቤቱን ራሱ ከዚህ ያደረሱት እንደናንተ ያሉ አባቶች፣ እህቶች፣ ወንድሞች ናቸውና ጉባኤ ቤቱም ደግሞ የበለጠ እንዲሰራ እናንተ አይዟችሁ፣ ጉባኤ ቤቱ በጉባኤ ቤቱ የምትኖሩ ደቀ መዛሙርት አይዟችሁ አለንላችሁ ካላላችሁ ጉባኤ ቤቱ መንቀሳቀስና መራመድ ስለማይችል እግሩም እጁም አይኑም አፉም ሁሉም ሁለንተናው እናንተ ስለሆናችሁ የጉባኤውም የበላይ አካል እናንተ ምእመናን ስለሆናችሁ ይህንን እንድታስተላልፉ በእግዚአብሔር ስም ጥሪያችን እናስተላልፋለን። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን።